ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ፒኤስጂ አርሰናልን በማሸነፍ ለተከታታይ ሁለተኛ ዓመት የአውሮፓ ሻምፒየንስ ሊግ ዋንጫን ማሸነፍ ችሏል። አጠቃላይ የጨዋታው ሂደት ምን ይመስል ነበር የሚለውን እያነሳን አብረን ቆይታ የምናደርግ ይሆናል። ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። በሃንጋሪ ዋና ከተማ ቡዳፔስት በተደረገው የፍጻሜ ጨዋታ ሁለቱ ቡድኖች የመደበኛውን 90 ደቂቃ እንዲሁም ደግሞ የተጨመረውን 30 ደቂቃ አንድ ለአንድ በሆነ አቻ ውጤት ማጠናቀቃቸውን ተከትሎ አሸናፊውን ለመለየት በተሰጡት የመለያ ምቶች ፒኤስጂ አርሰናልን 4-3 በሆነ ውጤት በማሸነፍ ለሁለተኛ ተከታታይ ዓመት ሻምፒዮን መሆን ችሏል። በጨዋታው ጅማሮ ላይ አርሰናሎች በካይ ሃቨርዝ ጎል የስድስተኛ ደቂቃ ጎል አማካኝነት ቀዳሚ መሆን ችለው ነበረ። ከጨዋታው በኋላ እንግዲህ አርሰናል በዚህ ዓመት በተለመደው ያጨዋወት ስልቱ ያስቆጠራቸውን ጎሎች አስጠብቆ በመውጣት ይታወቃል። በትላንትናው ጨዋታ የሚያደረገው ይሄንኑ ነው። ካይ ሃቨርትዝ በስድስተኛው ደቂቃ ላይ ጎል ካስቆጠረ በኋላ ቡድኑን ወደ ኋላ በመሳብ እና ደግሞ ለፒኤስጂ ተጫዋቾች ስፔሶችን በመዝጋት አጋጣሚዎችን እንዳይፈጥሩ በማድረግ እንዲሁም ደግሞ ካውንተሮች ሲገኙ እነዛን ለመጠቀም የተለየ የጨዋታ አቀራረብ ይዞ መቅረብ ችሏል። በጨዋታው ላይ እንግዲህ አርሰናሎች ፒኤስጂዎች የነበራቸውን የኳስ ቁጥጥር የበላይነት ወደ ጎልነት እንዳይቀይሩ ለማድረግ እንግዲህ ትላንትና የተቻላቸውን ሁሉ ሲያደርጉ አምሽተዋል ማለት ይቻላል። ይህ የጨዋታ ስልታቸውን ፍሬ አፍርቶ እንግዲህ እስከ 65ኛው ደቂቃ ድረስ ፒኤስጂን 1-0 ሲመሩ መቆየት ችሏል። ይሁን እንጂ ከፒኤስጂዎች ግቡ ከተቆጠረባቸው በኋላ አርሰናል ላይ ጫና በመፍጠር ከፍተኛውን የኳስ ቁጥጥር የበላይነት በመውሰድ በክንፍ መስመር በኩል ሩጫዎችን ለማድረግ በመሞከር መሀል ላይ እነ ፋቢያን ሩይዝ፣ ቪቲኒያ እንዲሁም ደግሞ ኔቬስ ከፍተኛ የሆነ የኳስ ቁጥጥር የበላይነት በመውሰድ እንግዲህ አርሰናልን ወደ ኋላ አፈግፍጎ እንዲጫወት ለማስገደድ ሞክሯል። ይሁን እንጂ ከፍተኛ የሆነ የኳስ ቁጥጥር የበላይነት ቢኖራቸውም ፒኤስጂዎች በተለይ ከረፍት በፊት የአርሰናልን የመከላከል መስበር ሰብረው ሲገቡ ብዙ ጊዜ አልተስተዋለም። ዴቪድ ራያንም አስደንጋጭ ሙከራዎችን በማድረግ ሲፈትሹት አላየንም። ይህ የሚሆነበት ምክንያት እንግዲህ አርሰናል ይዞት የገባው የጨዋታ ቅርጽ በተለይ ለፒኤስጂ አጨዋወት የሚስማማ ሆኖ አልተገኘም። በተለይ ደግሞ የክንፍ መስመር ተጫዋቾች እነ ክቫራትስኬሊያ እንዲሁም ደግሞ ዴዚሬ ዱዌ፣ ኦስማን ዴምቤሌም ሰፊ የሆነ የመሮጫ ቦታዎችን እንዲሁም ደግሞ ስፔሶችን እንዳያገኙ በመዝጋት እንግዲህ አርሰናል ተከላካዮች ድንቅ ምሽትን ማሳለፍ ችለዋል ማለት ነው በጨዋታው ላይ። በተለይ ደግሞ እንግዲህ ክርስቲያን ሞስኩዌራ በዚህ የውድድር ዓመት አስደናቂ የነበረውን የፒኤስጂውን ኪቪቻ ክቫራትስኬሊያን በማስቆም ረገድ ተቀይሮ እስከወጣበት ደቂቃ ድረስ ድንቅ የሆነ መከላከልን ሲያስመለክተን ቆይቷል። እንግዲህ ገብርኤል ማጋሌሽንም መጥቀስ እንችላለን። በጣም ምርጥ ምርጥ የሆኑ ታክሎችን በመውረድ ፒኤስጂዎች ያለቀላቸውን የግብ ዕድሎች እንዳይፈጥሩ በማድረግ ትላንትና እንግዲህ ምን አይነት ተከላካይ እንደሆነ ሲያስመሰክር አምሽቷል ማለት ነው። እንግዲህ በተለይ አርሰናሎች ግቧን ካስቆጠሩ በኋላ ወደ ኋላ ጨዋታውን በመውሰድ ከራሳቸው የግብ ክልል ባለመውጣት ፒኤስጂዎች ተደጋጋሚ ሙከራዎችን እንዳይሞክሩ እንዲሁም ደግሞ ክፍት ቦታ እንዳያገኙ እያንዳንዱን ክፍት ቦታ በመዝጋት ዋን ቱ ዋን ማርኪንግ ላይ በተለይ ደግሞ ቅድም እንደነገርኳችሁ ኪቪቻ ክቫራትስኬሊያን ይዞ የነበረው ሞስኩዌራ ካጠገቡ ብዙም ሳይርቅ ቦታ እንዳያገኝ እንዳይሮጥ በማድረግ ቁልፍ ሚናን ሲወጣ ቆይቷል። ጨዋታው ለእረፍት እስኪወጣ ድረስም አርሰናል 1-0 እየመራ መቆየት ችሏል። እንግዲህ ግቡን ካስቆጠሩ በኋላ አርሰናሎች በካይ ሃቨርትዝ አማካኝነት
በተደጋጋሚ ጨዋታውን በማዘግየት የፒኤስጂዎችን ፍጥነት ለመቀነስ እንዲሁም ደግሞ ለመቆጣጠር ሙከራ ሲያደርጉ ነበረ። እንግዲህ ከዳኛው ጋርም ያልተገባ ሰጣ ገባ ውስጥ ሲገቡ ነበረ ሰዓት በማባከን። እንግዲህ በዚህ ምክንያት ክርስቲያን ሞስኩዌራ ቢጫ ካርድ መመልከት ችሏል ማለት ነው። ሰዓት አባክነሃል በሚልም ቡካዮ ሳካን እንግዲህ ኮርነር በመከልከል ጭምር እንግዲህ አርሰናሎችን ሰዓት እንዳያባክኑ ለማድረግ ሞክረዋል ማለት ነው የዕለቱ ዳኛ። እንግዲህ እስከ እረፍት ባለው ጊዜ አርሰናል ውጤቱን አስጠብቆ ለመውጣት የተቻለውን ሁሉ አድርጓል። በዚህም መሰረት እንግዲህ ፒኤስጂን 1-0 እየመራ ለእረፍት ወደ መልበሻ ክፍል መውጣት ችሎ ነበር ማለት ነው። እንግዲህ ከእረፍት መልስ አቻ ለመሆን እንግዲህ ፒኤስጂዎች ይበልጥ ተጠናክረው መግባት ችለዋል። በዚህም መሰረት እንግዲህ በተቻለ መጠን ቶሎ ቶሎ ኳሶችን ለክንፍ ተጫዋቾች በማድረስ በኩል እንግዲህ የፒኤስጂ ተከላካይ ተጫዋቾች እነ ፓቾን መጥቀስ እንችላለን። ለክቪቻ ክቫራትስኬሊያ እንዲሁም ደግሞ ለዲዚር ዱዌ ይጥላቸው የነበሩ ኳሶች እጅግ በጣም አስደናቂ ኳሶችን ሲሰጥ ነበር ማለት እንችላለን። ከዛ በተጨማሪም እንግዲህ የአማካኝ መስመር ተጫዋቾቹ ልክ ከዚህ በፊት ያደርጉ እንደነበረው ወደፊት ተጠግቶ በመጫወት አርሰናሎችን ቦታ ለማስከፈት እንዲሁም ደግሞ ከክንፍ መስመር ተጫዋቾች ጋር በመቀናጀት ዋን ቱ ዋን በመጫወት ቦታ ለመፍጠር እና የአርሰናልን የተከላካይ መስመር ለማስከፈት ከእረፍት በፊት ከነበረው እንቅስቃሴ ይበልጥ አጠናክረው በመቀጠል መጫወት ችሏል ማለት ነው። እንግዲህ በተደጋጋሚ ወደ አርሰናል የግብ ክልል መድረስ ችለው ነበር። ሆኖም ግን እስከ 65ኛው ደቂቃ ድረስ ይህ ነው የሚባል የግብ ማግባት እንቅስቃሴ ወይም ደግሞ አጋጣሚ መፍጠር ሳይችሉ ቀርተዋል ማለት ነው ፒኤስጂዎች። እንግዲህ ከ65ኛው ደቂቃ ላይ ቪቻ ክቫራትስኬሊያ ላይ በክርስቲያን ሞስኩዌራ አማካኝነት በተሰራ ጥፋት እንግዲህ የዕለቱ መሀል ዳኛ ፍጹም ቅጣት ምት መስጠት ችሏል። በዚህም መሰረት ኦስማን ዴምቤሌ እንግዲህ ፍጹም ቅጣት ምቱን በማስቆጠር ፒኤስጂን አቻ ማድረግ ችሏል ማለት ነው። ያምናው የባሎንዶር አሸናፊ ከአቻነቷ ጎል መቆጠር በኋላ ይበልጥ እንግዲህ ፒኤስጂዎች የማሸነፊያ ጎል ለማግኘት ተደጋጋሚ ሙከራዎችን ሲያደርጉ አምሽተዋል ማለት እንችላለን። በተለይ ደግሞ እንግዲህ ክቪቻ ክቫራትስኬሊያ ብረት የመለሰበት እንዲሁም ደግሞ ተቀይሮ የገባው ብራድሊ ባርኮላ ለጥቂት የአርሰናል ተከላካዮች አምልጦ ከሮጠ በኋላ ለጥቂት የወጣችበት እንዲሁም ደግሞ ዴቪድ ራያ ደርሶ ያዳነበት ኳሶች ቪቲኒያ እንዲሁ የሳታቸው ኳሶች በፒኤስጂ በኩል እጅግ የሚያስቆጩ የግብ አጋጣሚዎች ነበሩ። ከዛ በተረፈ እንግዲህ እንደ ሌሎች ጨዋታዎች በተለይ እንደምናስታውሰው ከሙኒክ ጋር እንደነበረው ጨዋታ ፒኤስጂ ያን ያክል የግብ ማግባት አጋጣሚ ሳያገኝ ቀርቷል ማለት ነው። የሚሆነው እንግዲህ በአርሰናል ጠንካራ የተከላካይ መስመር አማካኝነት ነው። እንግዲህ አርሰናሎች በጨዋታው ላይ ኑኒ ማዱኬ ላይ የተሰራው ጥፋት ፍጹም ቅጣት ምት ሊያሰጠን ይገባ ነበር በማለት ቅሬታቸውን ሲያቀርቡ ነበረ። እንግዲህ 1-1 ከኑኖ ሜንዴዝ ጋር ተገናኝተው ኖኒ ማዱኬ ፍጹም ቅጣት ምት ሳጥን ውስጥ በመውደቁ ምክንያት ፍጹም ቅጣት ምት ሊሰጠን ይገባል በማለት ቅሬታቸውን አቅርበዋል። በዚህም ምክንያት ዴክላን ራይስን ጨምሮ ማይክል አርቴታ እንዲሁም ደግሞ ሌሎች ስታፎች በዕለቱ ዳኛ የቢጫ ካርድ መመልከት ችለዋል ማለት ነው። እንግዲህ በ90 ደቂቃው ፒኤስጂዎች የተሻለ እንቅስቃሴ ማድረግ ችሏል። ሆኖም ግን አርሰናሎች በመከላከሉ ረገድ ጠንካራ ሆኖ ማምሸት ችለዋል። እንግዲህ በ90 ደቂቃው ላይ አንድ አቻ መለያየታቸውን ተከትሎ በተሰጠው ጭማሪ ደቂቃ ሁለቱም ቡድኖች የተጫዋቾችን ለውጦችን አድርገው ወደ ሜዳ ገብተው ነበረ። እንግዲህ በጭማሪ ደቂቃው ላይ ፒኤስጂዎች ይበልጥ ኳሱን በመቆጣጠር ነገር ግን ወደፊት የሚሄድ እንቅስቃሴያቸውን ቀነስ በማድረግ ጥንቃቄ የበዛበት ጨዋታን መርጠው ገብተዋል። ከዛ በተጨማሪ እንግዲህ አርሰናል እንደተለመደው
ወደኋላ አፈግፍጎ በመጫወት በሚገኙ አጋጣሚዎች የጎል እድሎችን ለመፍጠር ተጨማሪ ደቂቃዎችን መጫወት ችሏል ማለት ነው። እንግዲህ ተጨማሪ ደቂቃው ላይ ፒኤስጂዎች ይበልጥ ኳሱን በመቆጣጠር እንዲሁም ደግሞ ጨዋታውን በመቆጣጠር ከዛ በተጨማሪ ተቀይሮ በገቡት ተጫዋቾች አማካኝነት አልፎ አልፎ ሙከራዎችን ለማድረግ ወደፊት በመሄድ መጫወት ችሏል። ያም ሆኖ ግን ተጨማሪ የማሸነፊያ ጎል ማግኘት ሳይችሉ ቀርተው ጨዋታው ወደ መለያ ምት ማምራት ችሏል ማለት ነው። እንግዲህ በመለያ ምት አንድ ጨዋታ ሲያመራ በእለቱ የነበረውን የጨዋታ ሂደት አንዳንዴ ላይገልጸው ይችላል፣ አንዳንዴ ደግሞ ገላጭ ሆኖ ሊገኝ ይችላል። አብዛኛው ግን ፍጹም ቅጣት ምት የተጫዋቾች ብቃት እንዳለ ሆኖ እድልም የሚወስነው ጉዳይ ነው። እንግዲህ በዚህ ምክንያት አርሰናሎች ሁለት ፍጹም ቅጣት ምቶችን ስተው ፒኤስጂ በአንጻሩ አንድ ኑኖ ሜንዴሽ ያመከነው ኳስ እንዳለ ሆኖ በፍጹም ቅጣት ምት አርሰናልን 4-3 በማሸነፍ ለሁለተኛ ተከታታይ ዓመት ሻምፒዮን መሆን ችሏል ማለት ነው። እንግዲህ ፍጹም ቅጣት ምቶች ላይ ዘንድሮ ከክሪስታል ፓላስ ከመጣ ጀምሮ ድንቅ እንቅስቃሴን ሲያስመለክተን የነበረው ኤቤሬቺ ኤዜ እንዲሁም ደግሞ በዚህ የውድድር ዓመት እንዲሁም ደግሞ ከፈረመበት ዓመት ጀምሮ ለአርሰናል የተከላካይ መስመር ጥንካሬ የጀርባ አጥንት ሆኖ ሲጫወት የነበረው ጋብርኤል ማጋሌሽ የመጨረሻውን ፍጹም ቅጣት ምት አምክኗል። በዚህም ምክንያት እንግዲህ አርሰናል ዘንድሮ የአውሮፓ ሻምፒዮንስ ሊግን ማንሳት ሳይችል ቀርቷል ማለት ነው። እንግዲህ ፍጹም ቅጣት ምቶቹ በኋላ እንዲሁም ደግሞ አርሰናል ዋንጫውን ካጣ በኋላ አንዳንድ ከእግር ኳስ ቤተሰቡ የማይጠበቁ የዘረኝነት ጥቃቶች እንዲሁም ደግሞ ጸያፍ ቃላት ፍጹም ቅጣት ምት በሳቱት ተጫዋቾች ላይ ኤቤሬቺ ኤዜ እና ጋብርኤል ማጋሌሽ ላይ ሲደርስባቸው ቆይቷል ማለት ነው። እንግዲህ አንዳንድ ጊዜ እግር ኳስ ውለታን በፍጥነት የመርሳት ነገር ይስተዋላልና ጋብርኤል ማጋሌሽ ዘንድሮ ለአርሰናል ምን ማለት እንደነበረ ለአብዛኛው ደጋፊ መቼስ መናገር አያስፈልገውም። ለእግር ኳስ ቤተሰቡ በጠቅላላው ምን አይነት ድንቅ የውድድር ዓመት እንዳሳለፈ ሁላችንም የምናስታውሰው ነውና አንዳንድ ጊዜ የእግር ኳስ ቤተሰቡን የሚያውቁ በተለይ ደግሞ በጥቁር ተጫዋቾች ላይ ሲሆን ነገሩ እጅግ በጣም ይበረታልና ፔናልቲ በሚስቱበት ሰዓት እንግዲህ ፔናልቲ ማንኛውም ተጫዋች ይስታል። ከዚህ በፊት እንደምናስታውሰው እነ ሜሲም እነ ሮናልዶም ዓለም ላይ ያሉ ተጫዋቾች በሙሉ ይሄ ከብቃት ጋር የሚያያዝ ጉዳይ አይደለም። ፔናልቲ ማስቆጠር እርግጥ ነው ትልቅ ነገር ነው፣ ግን ደግሞ አንዳንድ ጊዜ ከጫናዎች የመነጨ ተጫዋቾች ፔናልቲዎችን ይስታሉ። ከጫናም ባይሆን የጨዋታው አንዱ አካል ነው። ስለዚህ ፔናልቲዎች ይሳታሉ። ያ ማለት ግን ያ ተጫዋች የወረደ አቋም አሳይቷል ወይም ደግሞ ለቡድኑ ሆን ብሎ አንዳንድ ጊዜ እንደዛ እንዳደረገ በመቆጠር በተለይ ጥቁር ተጫዋቾች በሚሆኑበት ጊዜ ጉዳዩ ወደ ዘረኝነት ጥቃት በተደጋጋሚ ሲሄድ ይስተዋላል። ከዚህ በፊት እንደምናስታውሰው ሌሎች ተጫዋቾች እንደነ ቡካዮ ሳካ፣ ጃደን ሳንቾ የመሳሰሉ ተጫዋቾች እንግሊዝ በእንግሊዝ በአውሮፓ ዋንጫ ግማሽ ፍጻሜ ጨዋታ ላይ ፔናልቲ መሳታቸውን ተከትሎ ሰፊ የሆነ የዘረኝነት ጥቃት ሲደርስባቸው የምናስታውሰው የቅርብ ጊዜ ትዝታ ነው። መሰል ነገሮች የእግር ኳሱን ቀለም የሚያደበዝዙ ክስተቶች ሆነው ቀጥለዋል ማለት ነው። እንግዲህ ያም ሆኖ ፒኤስጂ እንግዲህ ለሁለተኛ ተከታታይ ዓመት ሻምፒዮን መሆን ችሏል ማለት ነው። ከጨዋታው በኋላ አስተያየታቸውን የሰጡት የፒኤስጂው አሰልጣኝ ሉዊስ ኢንሪኬ ከአርሰናል ጋር መጫወት ያለውን አስቸጋሪነት ስለምናውቅ ይህ ድል ከምንጊዜውም የበለጠ ትልቅ ነው። ለቡድናችን እና ለከተማችን ይህንን ማሸነፍ የማይታመን ነገር ነው በማለት ሀሳባቸውን ሰጥቷል። አሰልጣኙ አክለውም ምንም እንኳን የፍጻሜው ጨዋታ በጣም የተጠጋጋ ቢሆንም በውድድር ዘመኑ ያሳየነውን ብቃት ስንመለከት ድሉ የሚገባን ነው ብለዋል።
በውጤቱም እንግዲህ ፒኤስጂ ከ2016 እስከ 18 ድረስ ከነበረው የሪያል ማድሪድ ቡድን በኋላ የሻምፒዮንስ ሊግ ዋንጫን ያስጠበቀ ወይም ለተከታታይ ዓመት ያነሳ የመጀመሪያው ቡድን ሆኗል። ቀደም ሲል እንግዲህ በ2015 ባርሴሎናን ለዋንጫው ያበቁት ሉዊስ ኢንሪኬ ደግሞ ካርሎ አንቸሎቲ፣ ቦብ ፔስሊ፣ ዚነዲን ዚዳን እንዲሁም ደግሞ ፔፕ ጋርዲዮላን በመቀላቀል 3 የአውሮፓ ሻምፒየንስ ሊግ ዋንጫዎችን ያሸነፉ 5ኛው አሰልጣኝ መሆን ችሏል እንግዲህ ማለት ነው። አሰልጣኝ ሉዊስ ኤንሪኬ እንግዲህ ፒኤስጂን ከተረከቡበት ጊዜ ጀምሮ እንደምናስታውሰው ፒኤስጂ በርካታ ከዋክብቶችን ከሳቸው በፊት እያመጣ እየሸኘ ሊዮኔል ሜሲን፣ ኬሊያን ምባፔን፣ ኔይማር ጁኒየር፣ ኤዲሰን ካቫኒ፣ ኢብራሂሞቪች፣ አንሄል ዲማሪያ ሌሎች እጅግ በጣም በርካታ ከዋክብትን በአመታት ሂደት ውስጥ በማምጣት የአውሮፓ ሻምፒየንስ ሊግ ዋንጫን ለማንሳት ከፍተኛ ጥረት ሲያደርግ የቆየ ቡድን ነው። እንደምናስታውሰው እንግዲህ ሆኖም ግን እነዚህ ሁሉ ከዋክብቶች መጥተው ቢሄዱም አንድም የአውሮፓ ሻምፒየንስ ሊግ ማሸነፍ ሳይችል ቀርቶ ነበር። እንግዲህ አሰልጣኝ ሉዊስ ኤንሪኬ ከመጡ በኋላ ግን ክለቡን በአዲስ መልክ በወጣቶች በመገንባት ወደ ስኬት ማማ እያመጡት ይገኛሉ ማለት ነው። እንግዲህ ይህ እንግዲህ በቡድን ግንባታ ሂደት ውስጥ የሚነግረን የራሱ የሆነ ትልቅ ታሪክ አለ ወይም ደግሞ ትምህርት ይኖራል። ለሌሎች ክለቦችም ቢሆን መማሪያ ሊሆን የሚችል ነገር ነው። አንዳንድ ጊዜ በክለቦች ውስጥ ከዋክብቶች ስለበዙ ብቻ ስኬቶች ይመጣሉ ማለት ላይችል ይሆናል። የዘንድሮ የሪያል ማድሪድ ቡድንም እንግዲህ እያየነው እንዳለ ነው ማለት ነው። ከዋክብቶች መሰባሰባቸው በሜዳ ላይ ሊሰጥ የሚችለው ጥቅም እንዳለ ሆኖ የመልበሻ ክፍሉን በመረበሽ ረገድ ደግሞ ቡድኑን በአሉታዊ መልኩ በተደጋጋሚ ሲጎዳ በብዙ ቡድኖች ተመልክተናል። ከዚህ በፊት በማንቸስተር ዩናይትድ ቤት፣ በሪያል ማድሪድ ቤት፣ በራሱ በፒኤስጂም ቤት እንግዲህ ትልልቅ ተጫዋቾች በብዛት ሲሰባሰቡ ኢጎ የማምጣት ነገር ይኖረዋል። ይህ ደግሞ የቡድን መንፈስ በጠቅላላው ይረብሻል። ብዙ ጊዜ ስኬታማ የሆኑ ቡድኖች እንዳሉ ሁሉ በዚህ መልኩ ጋላክቲኮስ በማሰባሰብ ብቻ ግን አንዳንድ ጊዜ ዋንጫ ላይመጣ እንደሚችል ፒኤስጂ ትልቁ መማሪያ ነው ማለት ነው። እንግዲህ አሰልጣኝ ሉዊስ ኤንሪኬ ከመጡ በኋላ ደግሞ በተቃራኒው ቡድኑን በወጣቶች በመገንባት ብዙዎቹ ተጫዋቾች ለምሳሌ እንደነ ቪቲኒሃ አይነቱ በወልቭስ አትፈለግም እስከመባል የደረሰ ተጫዋች ነበረ። እንግዲህ አንዳንድ አሰልጣኞች የተጫዋቾችን እምቅ ችሎታ በማውጣት ረገድ የተዋጣላቸው ናቸው ማለት ነው። አሰልጣኝ ሉዊስ ኤንሪኬ ይህንን ተጫዋች ጨምሮ እንግዲህ እንደነ ጆ ኔቬስ ሌሎችም ወጣት ተጫዋቾች ኑኖ ሜንዴዥ አይነት ተጫዋቾችን በማውጣት ረገድ ለቡድኑ እንዲሁም ከአካዳሚ ደግሞ እንደ ዴዜሬ ዱዌ አይነት ተጫዋቾችን በማሰባሰብ በወጣቶች የተገነባ ለስኬት የተራበ ቡድን በመገንባት እንግዲህ ክለቡን ለስኬት ማብቃት ችለዋል ማለት ነው። በዚህም እንግዲህ አሰልጣኝ ሉዊስ ኤንሪኬ ትልቅ ክሬዲት የሚገባቸው አሰልጣኝ መሆን ችለዋል ማለት ነው። በተከታታይ አመት ሻምፒዮን መሆን ችሏል። የአርሰናሉ አሰልጣኝ ማይክል አርቴታ በበኩላቸው ስለ ጨዋታው በሰጡት አስተያየት ህመም ነው፣ በጣም ተጠግተህ በጥቂት የፍጹም ቅጣት ምቶች ስትሸነፍ የሚሰማ ስሜት ይሄ ብቻ ነው። ያንን ህመም ማለፍ መዋጥና ወደ ነዳጅነት መቀየር ይኖርብናል። ፒኤስጂን በተለይ ሉዊስ ኤንሪኬን እንኳን ደስ አላችሁ ማለት እፈልጋለሁ። ለእኔ እነሱ በዓለም ላይ ምርጥ ቡድን ናቸው በማለት ሀሳቡን ሰጥቷል። እንግዲህ አሰልጣኝ ማይክል አርቴታ በ2019 ይቅርታ ክለቡን ከተረከበበት ጊዜ ጀምሮ በአርሰናል ቤት እያመጣ ያለውን ለውጥ መመልከት እንችላለን። ምንም እንኳን የዚህኛው የአውሮፓ ሻምፒየንስ ሊግ ፍጻሜ ባይሳካለትም በፕሪሚየር ሊጉም ይሁን በአውሮፓ ሻምፒየንስ ሊጉ በሌሎችም ውድድሮች ላይ ክለቡን ከጊዜ ወደ ጊዜ እየወሰደበት ያለው ከፍታ የሚያስመሰግነውና የሚያስደንቅ ስራ ሰርቷል ማለት እንችላለን። በ2019 ክለቡን ሲረከብ እንግዲህ አርሰናል ለ7 ዓመታት ያክል የሻምፒየንስ ሊግ ተሳትፎን ማግኘት ያልቻለ ክለብ ነበር። በፕሪሚየር ሊጉም ከ1 እስከ 4 ለመውጣት ረዥም ዓመታትን
መጠበቅ ግድ ያለው ክለብ ነበር ማለት ነው። እንግዲህ አርሰናል ቤት ከደረሰ በኋላ አሰልጣኝ ማይክል አርቴታ ነገሮችን በሂደት በመለወጥ እ ለቡድኑ አያስፈልጉም የሚላቸውን ተጫዋቾች ከደጋፊው ጋር ሳይቀር ግጭት ውስጥ በመግባት በራሱ ሀሳብ በመጽናት እንደምናስታውሰው እንደነ ሜሱት ኦዚል፣ ኦባሜያንግ አይነት ተጫዋቾችን በራሱ ሀሳብና ኃላፊነት ከቡድኑ ገለል በማድረግ በእነሱ ምትክ ደግሞ አዳዲስ ተጫዋቾችን ወጣት ተጫዋቾችን ወደ ቡድኑ በመቀላቀል እንደነ ማርቲን ኦዲጋርድ አይነት ተጫዋቾችን በማምጣት በክለቡ ቤት አዲስ አብዮት በመጀመር እንግዲህ ከዛ በኋላ በፕሪሚየር ሊጉ ለተከታታይ ዓመታት ለ4 ዓመታት ያክል በወጥነት በመፎካከር ለ3 ተከታታይ ዓመታት ያክል በሁለተኝነት ካጠናቀቀ በኋላ ዘንድሮ የፕሪሚየር ሊጉን ዋንጫ ማሳካት ችሏል ማለት ነው። እንግዲህ ከዛ በተጨማሪ በአውሮፓ ሻምፒየንስ ሊግ እንግዲህ መጀመሪያ እንደመጣ ለ2 ተከታታይ ዓመታት መሳተፍ አልቻለም ነበር። ከዛ በኋላ ግን ከ7 ዓመት በኋላ ክለቡን ወደ አውሮፓ ሻምፒየንስ ሊግ ተሳትፎ ለመጀመሪያ ጊዜ በመመለስ ከዛ በኋላ በመጀመሪያው ዓመት ከምድብ በማለፍ በሁለተኛው ዓመት ሩብ ፍጻሜ በመድረስ 3ኛ ዓመት ላይ እንዲህ እያለ ባለፈው ዓመት የግማሽ ፍጻሜ ተፋላሚ ነበረ። ዘንድሮ ደግሞ እንግዲህ የፍጻሜ ተፋላሚ መሆን ችሏል። የተሸነፈውም በአውሮፓ ምርጡ ቡድን ፒኤስጂ ነው። ለዛውም በፔናልቲ መደበኛ 90 ደቂቃ እንዲሁም ደግሞ 30 ደቂቃ ተጨምሮ በአውሮፓ ምርጡ የማጥቃት ማሽን የሆነውን ቡድን በማቆም ለ120 ደቂቃዎች መፋለም ችሏል። የተሸነፈውን በፔናልቲ ነው። በእግር ኳስ ደግሞ የዋንጫ ጨዋታ ሲሆን በተለይ አንድ ቡድን ነው የሚያሸንፈው። የግዴታ አንድ ቡድን አሸናፊ መሆን አለበት። የተሸነፈው ደግሞ በምርጡ ቡድን ነው። የአርሰናል ደጋፊዎች ያን ያክል ቅሬታ ውስጥ የሚከት ምንም አይነት ነገር አይታይም ማለት ነው። እንግዲህ ቀጣይ ዓመታት ማይክል አርቴታ ቡድኑን በተለየ መንገድ ይዞ ከዚህ በተሻለ ዋንጫውን ለማሸነፍ ይንቀሳቀሳል ተብሎ ይጠበቃል። የሻምፒየንስ ሊግ የፍጻሜ ጨዋታን የቃኘንበት ፕሮግራማችን ይህንን ይመስል ነበር። ላይክ፣ ሼር እንዲሁም ደግሞ በፕሮግራማችን ላይ ያላችሁን አስተያየት ኮሜንት በማድረግ ለቻናላችን አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ ተቀላቀሉን በማለት እንጋብዛለን። መልካም ቆይታ እንዲሆንላችሁ እንመኛለን። ሰላም ጊዜ